ጽላተ ሙሴ ጸባጦስ ሲና የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ጀምረን ስናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ቤተ መቅደስ ገባና በመቅደሱ ውስጥ የሚሸጡ የሚለውጡ ብዙ ነጋዴዎች ነበሩ። ጌታ ኢየሱስም ገባና የሚሸጡትንም የሚለውጡትንም ወንበሮቻቸውን ሁሉንም ገለባበጠባቸው። ከዛ በኋላ ምን አለ? ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ጽላተ ሙሴ ጸባጦስ ሲና ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም ይሄንን ሼሪንግ እያደረጋችሁ አቅም ስጡ። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ሰላም እንደምን አላችሁ ውድ የተዋሕዶ ልጆች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ስለ ስውሯ ማርያም ገዳም አዳዲስ መረጃዎች እየወጡ ነውና ስለዛ እኔ ቦታው ላይ ሄጄ የጠየቅኩትን ያረጋገጥኩትንና ይዤ የመጣሁትን መረጃ ለእናንተ አካፍላችኋለሁ። እንግዲህ ይህ ቦታ እንደምታውቁት ብዙ ሰው የሚፈወስበት ብዙ ህዝበ ክርስቲያን ከበሽታው የሚድንበት ስለሆነ ትኩረት ልንሰጠው ያስፈልጋል። ቤተክርስቲያን ደግሞ የሁላችንም ስለሆነች ይመለከተናል፣ ያገባናልና ስለዚህ መረጃ ስለ ልጅቱም ደግሞ ከኦርቶዶክስ ተዋሕዶ ሃይማኖት ውጭ ናት፣ የሌላ እምነት ተከታይ ናት እየተባለ ስለሆነ እነዚህ መረጃዎች ደግሞ በተደጋጋሚ እየወጡ ነው። ልጅቱ የኦርቶዶክስ እምነት ተከታይ አይደለችም፣ እዛ ቦታ ላይ እኔ ብቻ ነኝ ሰውን መወስድ በጉዞ እያለች እንደገና ደግሞ ወንድሞቻችን ላይ ብዙ ፈተናና ስቃይ የምታደርስ የምታሰቃይ እንዲሁም ደግሞ እስር ቤት እያገተች የምታስፈራራ ናትና በዚህ ጉዳይ ላይ ትንሽ እናወራለን። ወንድሞቻችን ደግሞ የሰጡትን አስተያየት ደግሞ በስተመጨረሻ ትሰማላችሁ። እስከ መጨረሻው ተከታተሉ። ጸባጦስ ሚዲያ ነው። ሰብስክራይብ አድርጉ፣ ሼር አድርጉ። ኮሜንት ላይ ደግሞ ገብታችሁ ስለ ቤተክርስቲያን ዝም አንልም በሉ። ምክንያቱም እኛ ክርስቲያኖች ነን፣ ስለ ቤተክርስቲያን ዝም አንልም፣ ይመለከተናልና ሼር አድርጉ። እስከ መጨረሻው እንድትከታተሉ በአክብሮት ተጋብዛችኋለሁ። መልካም ቆይታ። ጽላተ ሙሴ ጸባጦስ ሲና ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም ይሄንን ሼር ዲዩት ኮፕሊንግ እያደረጋችሁ አቅም ስጡ። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ከዚህ በፊትም እንግዲህ በሮሚ የምታውቋት ከሆነ ምናልባት እሷ ብዙ መረጃዎችን እያወጣች ነበር። እንግዲህ ስውሯ ማርያም ገዳም ላይ ማስተዋወቅ የጀመረችው ሮሚ ነበረችና ከዛ በኋላ ነው እቺ ልጅ እንግዲህ እየገባችው ወደዛ ገዳም። እንግዲህ ያው በፐርሰንት ነው የተወሰነች ሳንቲም ለአባቶች በመስጠት ነው፣ አባቶችን በማሳመን እንዲሁም ደግሞ በማስፈራራት ነው እዛ ቤተክርስቲያን ላይ እዛ ገዳም ላይ እንግዲህ የገዳሙን ንብረት የገዳሙን ነገር ሁሉ መቆጣጠር የቻለችው የተለያየ የራሷን ፍላጎት የበሶ እምነት ያለች የምታዘጋጀው በራሷ እቅድ አውጥታ ነው የተለየ ነገር ለመፍጠር እዛ ገዳም ላይ ማለት ነውና ዞሮ ይሁን እግዚአብሔርን አምኖ የሄደ ሰው በምንም ይፈወሳል። ደስ የሚለው እግዚአብሔርን አምኖ የሄደ ሰው እምነት እስካለን ድረስ እኛ ክርስቲያኖች ምንም ነገር ቢሰጡን እንፈወሳለን። ሃይማኖቷ ሌላ ነው፣ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ አይደለችም የሚባል መረጃም ደግሞ እየወጣ ነው ያለውና እቺ ሴት እውነትም ሃይማኖቷ ሌላ ቢሆን ነው እንዴ እዛ ቤተክርስቲያን ውስጥ ግራውንድ ማሰቃያ ቦታ አላት፣ ማገቻ ወይም ደግሞ ማስፈራሪያ ቦታ አላት ማለት ነውና
አንድ ወንድማችን ሰሞኑን የሰንበት ትምህርት ቤት ህፃናትንና ወላጆችን ይዞ በአንድ መኪና ወደ ስውሯ ማርያም ሄዶ ነበርና ስውሯ ማርያም ሲደርስ ግን የገጠመው ነገር በጣም አስደንጋጭ ነበር እና መጨረሻ ላይ ያን ሁሉ ፈተና አልፈው ጨርሰው ወደ መኪና ሊመጡ ሲሉ ግን መጨረሻ ላይ ወደዛ እስር ቤት ነው የገቡት፣ ወደ ግራውንድ ማሰቃያ ቦታ ነው የገቡትና ለ3-4 ሰዓት ያክል ታግተው ተሰቃይተው ህፃናትን ይዘው የሄዱ የሰንበት ትምህርት ቤት አባላት ተሰቃይተው ነው የተመለሱት። ለምን መጣችሁ? በጣም የሚገርም ነው። የሚገርም ዘመን ላይ ነው የደረስነው። ገዳም ለምን መጣችሁ? በእኛ መኪና ለምን አልመጣችሁ? እንደዚህ አይነት ስርዓት ተደርጎም አይታወቅም። ድጋሚ ብትመጡ እዚህ ታስራችሁ 3 ቀን ከታሰራችሁ በኋላ ወደ ጫካ ተጥላችሁ ጅብ ነው የሚበላችሁ። አይገርምም? 3 ቀን በማሰቃያ ቦታ ወይም ግራውንድ ከታሰሩ በኋላ ድጋሚ በጉዞ ቢሄዱ ማለት ነው፣ በሷ ሳይሆን በሌላ መኪና ቢሄዱ 3 ቀን ታስረው ወደ ጫካ ይጣላሉ፣ አውሬ ይበላቸዋል ማለት ነው። እንደዚህ ነው የተባሉት። እና እቺ ሴትዮ እውነትም ሃይማኖቷ ኦርቶዶክስ ቢሆን ኖሮ ትንሽ እንኳን እንዲሁ ስርዓተ ቤተክርስቲያን አልተማረችም ወይ? እንዴት ነው? በምን አይነት አስተምሮ ያደገች ክርስቲያን ሆና ነው? የትኛው ክርስቲያን ነው እንደዚህ የሚያደርገው? ጭራሽ ተፈጽሞ የማይታወቅ ነገር እኮ ነው። እዛ ቦታ ላይ ከ15 ቀን ውጭ መቆየት አይቻልም። አንድ ሰው ታሞ 3 ወር 4 ወር ሊቆይ ይችላል እኮ። ግን ከ15 ቀን በላይ እዚህ በሱባኤ መቆየት አይቻልም እንዴ? ለምን? ለምሳሌ ጥያቄ ካልተመለሰልኝ በ1 ወር በ2 ወር ሊመለስልኝ ይችላል። 15 ቀን ቆይቼ ጥያቄ ባይመለስ አይ እመቤቴ ጥያቄን አልመለሰችም እግዚአብሔር አልሰማኝም ብዬ ጸሎቴን አቋርጬ ልመጣ ነው እንዴ? እና በጣም የተለየ ነገር ነው። እና የቂቤና የበሶ እምነቱ የሚዘጋጀው ከቢዝነስ አንጻር ነው አቅደው። እኔ ብዙ መረጃ ሰብስቤ ነው ይሄን ነገር ማውራት፣ ዝም ብዬ በግምት አይደለም። እና ለምሳሌ በሶው የሚሸጥበት እምነት ብሎ የሚወስደው ሰው ምንም አይመስለውም ከፍሎ ሲወስደው፣ ለእነሱ ግን በሶውን ያመጡበት ዋጋና የሚሸጡበት ዋጋ በፍጹም አይገናኝም ማለት ነው፣ በፍጹም። እና ከቢዝነስ አንጻር ነው። እግዚአብሔር ግን ፈዋሽ ነው፣ መሐሪ አምላክ ስለሆነ ማለት ነውና ሃይማኖቷም ሌላ ነው። ባለፈውም ሃይማኖቷ ሌላ ነው እየተባለ ነበረ በሮሚ እህታችን። አንዳንድ መረጃዎችን ለማውጣት ሞክራ ነበር፣ ግን ብዙ ክርስቲያኖች ትኩረት አልሰጡትም። አሁን እንግዲህ ብዙ ወንድሞቻችን እየተንቀሳቀሱ ነው። ብዙ መከራም ደግሞ ስቃይ የደረሰባቸው አንዳንድ የጉዞ ማህበራትም ስላሉ እነሱም ትንሽ ነገሩን ጠንከር አድርገው ይዘውታል። እንዲሁም ደግሞ በግል መኪና የሚሄዱ በእሷ መኪና ያልሄደ ሰው እንደ ሰውም አይቆጠርም ጭራሽ። አንድ ጓደኛ አይነችና መኪና አላቸው እንደዚህ ታታ እና አንዱ መኪና ወደ ዱከም አካባቢ ናቸውና እዛ አካባቢ ያሉ የጽዋ ማህበራት ወደ ስውሯ ማርያም ኮንትራት ይዟል። ያን መኪና ኮንትራት ሲያዝ ይቺ ልጅ ደግሞ የነሱ መኪና ስለሆነ አብራ፣ ወንድሟ ነው ሾፌሩ፣ አብራ ትመጣለች ወደ ስውሯ ማርያም ገዳምና ስትነግረኝ በቃ ሊገሉን ወንድሜን ሊገሉት አለች። በቃ ለምን ጋንጊስተር ናቸው እዛ ያሉት የተመደቡት መንገድ ላይ መኪና እንዳይቆም የሚከላከሉት። በቃ መጨረሻ ላይ አሰቃይተው በማይክራፎን መጥቶ ይሄን ያቆምክ መኪናውን አንሳልኝ፣ መኪናውን እንዴት መጣህ አናግረን እንዴት ልትመጣ ቻልክ እንዴ ይባላል እንዴ? በማይክ አውደ ምሕረት ላይ ና ባለዚህ መኪና መጣህ አናግረን አይባልም። ገዳም ነው ሰው የመጣው፣ ሰው ሊፈወስ ጸበል ሊጠመቅ ጥያቄ ሊጠይቅ ነው ወደ ገዳም የሚመጣው እንጂ ሌላ ነገር አይደለም። መጨረሻ ላይ ግን ሊደበድቡት እነዛ የተመደቡ ጋርዶች ሊደበድቡት አሰቃይተው መኪና የቆመበትን ገንዘብ አስከፍለው ድጋሚ እንዳይመጣ አድርገው ነው የመለሱት። እና እውነትም ይቺ ሴትዮ ኦርቶዶክስ ተዋህዶ ናት ወይ የሚለው ጥያቄ እውነት ነው ማለት ነው። ብትሆን ኖሮ እንደዚህ አታደርግም። ለምን? ብዙ ነገር ነው እንግዲህ ቤተክርስቲያን ውስጥ የምንማረው። አማኝ የሆነ ሰው ያን ነገር ሊያደርግ አይችልም። እንስራበት። አንቺ መብላት አትፈልጊም፣ አንቺ ምንም ማድረግ አትፈልጊም፣ ከኛ ጋር አንቺ አሮጊት ነሽ። ከዛ ምንድነው ያሉኝ? በፐርሰንት እንስጥሽ። አንቺም ይሄን ሁሉ ብር እያመጣሽ ህዝቡን እያቀሰቀስሽ ስለመቤት እየመሰከሽ ምንም ዋጋ ሰተንሽ አናውቅም፣ ግን በፐርሰንት ይሰጥሻል። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ጀምረን ስናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ቤተ መቅደስ ወይም ደግሞ ምኩራብ ብለን የምናከብረው የአብይ ጾም ላይ ያለፈው ሳምንት ገባና በመቅደሱ ውስጥ የሚሸጡ
የሚለውጡ ብዙ ነጋዴዎች ነበሩ። ጌታ ኢየሱስም ገባና የሚሸጡትንም የሚለውጡትንም ወንበሮቻቸውን ሁሉንም ገለባበጠባቸው። ከዛ በኋላ ምን አለ? ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ስትሰድበኝ እኔም በግሌ ሚዲያው ጋር ደውላ ስትሰድበኝ ነበር። ቤተሰብ ስለ ስውሯ ማርያም ዝም አልልም ቻሌንጅ እንግዲህ ሴትዮዋ ናት ሰዎቹም የመሞት ምክንያቱም የእሷ ወጠምሻ አንጸባራቂ ለባሾች ቦታውን ማስተናገድ አልቻሉም። ቦታውን ይልቀቁልን። ሴትዮዋም እዛ ቦታ ላይ የሚመጡ የጉዞ ክፍሎችን በጣም ብዙ ብር ነው የምትወስደው። ከአንድ መኪና 16 ሺህ ብር ብዙ ነው። 8 ሺህ ብር ኪሴ ያለውን ነው የወሰደችው። 8 ሺህ ብር በሞባይል ባንኪንግ ነው ወደ ግለሰብ ያስገቡት፣ ቀምተውኝ ማለት ነው። ከትናንት ጀምሮ ያለቀስኩት አይኔ እንደቀላ ነው። ስለዚህ ሴት ልጅ መድረክ መብራት አትችልም እና ስርዓተ ቤተክርስቲያን አለ፣ ካህናት ባሉበት ሊቃውንት ባሉበት እነሱ ተቀምጠው እሷ ትቆማለች። እንዴት እንደሚያሳዝኑ እኮ። አረ እባካችሁ የተዋሕዶ ልጆች ስውሯ ማርያምን ድረሱላት። ያው እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ አባቶቼ ዛሬ ያሉ እዚህ በመካከላችን ብዙን ነገር አባቶቻችን የገዳሙ አባቶች ነግረዋቸዋል። ይህ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምዕመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ችግሮች አሉ። እዛ ቦታ ላይ እዛ ሱቁ ላይ ነገሮች ሁሉ ኦቨር ናቸው በጣምና እዛ ምናልባት ይሄን የምትመለከቱ ባለሱቆች ካላችሁ ነገ እንኑር አንኑር ምንም እርግጠኛ ባልሆነበት ዘመን እንደዚህ የትርፍ ተገቢ አይደለም። እሱን ነገር የተቸገረ ሰው ነው እዛ ቦታ ላይ የሚሄደው። በችግር ለችግር ባትሆኑበት በጣም ደስ ይላል። አታተርፉ አይደለም ግን የምታተርፉትን ነገር አግባብ ቢኖረው ባይነኝ እና ደግሞ አንዳንድ ቴክስቶች ይደርሱኛል። ስውሯ ማርያም ላይ የተለያዩ ነገሮች አሉ። እኔም ቪዲዮ እንዳደርስ ወይም ቪዲዮ እንዲጠፋ የተፈለገበት ምንድነው? በስውሯ ስም ብዙ ቢዝነስ የሚሰሩ ሰዎች አሉ። የተዛባ አመለካከት ለማህበረሰቡ የሚያደርስ ሰው አለ እየተባለ ነውና ትክክለኛ መረጃ ለማህበረሰቡ ብታደርሱ ብዬ አስባለሁ። ፕላስ ደግሞ ጋርዶች አሉ ገዳሙ ላይ ሌላ ተጓዥ ቢሄድ ሹፌር ይደበደባል የሚባልም ነገር አለ። ይሄን የምታደርጉ ገዳሙ አስተዳዳሪዎች ካላችሁ ይሄን ነገር ደግሞ እንድትመለከቱት። ምክንያቱም ገዳሙን ገዳም እንዲሆን የምታደርጉት እናንተ ናችሁ። ቲክቶክም ላይ የተለየ ሀሳብ ካለ እሱንም ቲክቶክ የምትሰሩ ሰዎች አጽንኦት ሰጥታችሁ እንድትመለከቱ ትፈልጋለሁ። ምክንያቱም ገዳሙ የማንም ሳይሆን የሁላችንም ነው፣ ሁላችንም ይመለከተናል። መጥፎ አመለካከት ማንም ጋር እንዲኖር አንፈልግም። ስለዚህ እሱን ነገር በአግባቡ ብታደርጉት ብዬ ነው የማስበው። ፕላስ ደግሞ ምንድነው የማስቸግራችሁ ነገር ወደ ገዳሙ መሄድ የምትፈልጉ ሰዎች ገንዘብ ያላችሁ ገንዘብ የሌላቸውን ሰዎች አብራችሁ ይዛችሁ ብትሄዱ ገንዘብ ሳይኖራቸው የቀሩ ቤታቸው ከሚያሳልፉ ሄደው ችግራቸውን ተናግረው ሰው ሆነው ሰላም አግኝተው እንዲመለሱ ስለምፈልግ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። ቤተሰቦቼ እኔ ስለ ስውሯ ማርያም የማወራው ነገር እውነት ውሸት ከሆነ እግዚአብሔር አምላኬ የእስራኤል ቅዱስ እሱ ይፍረድብኝ ከላይ። በብር ተታላችሁ የምትሰሩት ግን ተመለሱ። ብዙ ኢንፎርሜሽን እየመጣ ነው ከስር መሰረቱ ማለት ነው። ከመዋረዳችሁ በፊት ተመለሱ። ከማውገዛችሁ በፊት ተመለሱ። ሁላችሁም ተመለሱ እባካችሁ። 2 ሰዓት ተኩል ላይ ላይቭኑ ዲቴል እናወራለን። እኔ ምንም ፈልጌ አይደለም፣ አላማም ምንም የለኝም። እኔ ተራ ሰው ነኝ፣ ተራ ሰው ማለት ነው። ግን የእግዚአብሔርን ቤት የሚያጸዱ የድንግል ማርያም ቤት የሚያጸዱ ብዙ አላፍ ምዕመን አሉ። እሱን ጊዜው ሲደርስ እናወራለን። ዲቴል የምናወራው ነገር አለ ገና ብዙ ነገር ማለት ነው። እዚህ ላይ መናገር የማንፈልገው ነገር ማለት ነው። ስለዚህ
አንድ ላይ ሆነን እባካችሁ እኔ ምንም ፈልጌ አይደለምና ተባበሩኝ፣ ተረዱኝ፣ እባካችሁ ተረዱኝ። አመሰግናለሁ። እንደምን አንቺን ረሳለው በመልጃሽ ተፈወሻለሁ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታን መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት ያ ቤተ ክርስቲያን ይመራል። ስለዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ባንድ በመቆም ይህንን ነገር እናስቁም። ይህች በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጭ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስውሯ ማርያም ቤተክርስቲያን ውስጥ ፈውስን ፈልገው የሄዱ 3 ምዕመኖች በዚህ ሴትዮ ምክንያት ህይወታቸው አልፏል። የስውሯ ማርያም ካህናት አባቶችን እያስፈራራች የስውሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተክርስቲያኒቱ እየተመራች ያለችው በካህናት አባቶች ሳይሆን በዚህ ፈላጭ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን 40 ጊዜ እየቀያየረች በእኔ ጉዞ መኪና ካልሆነ ወደ ስውሯ ማርያም ድርሽ አትሉም በማለት የሚሄዱትን ምዕመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል፣ ይህ ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች፣ እያስገረፈች፣ እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውሯ ማርያም የሚሄዱ መኪኖችንም የኮቴ እያለች 28000 ብር ድረስ እየተቀበለች እንደሚገኝ ምዕመኑ ተናግሯል። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ፣ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመናጨቀ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ጽላተ ሙሴ ዘጳጦስ ዘሲና